ግራና ቀኝ ማየት አስፈላጊ ስለሆነ ግራና ቀኝ ያያችሁ ደግሞ ይሄ ሳር አለ ወደ ልማት ተሰሩ ሳሮች ላይ መርገጥ አለባችሁ። ሳሮች ሲረገጡ ይደርቃሉ። ሰላም ቤተሰብ፣ አሁን ሌላ ይሄ የሳይክል መንገድ ነው። እግረኛ ማቋረጫዎች አሉ። ስለዚህ ሰው ያለ ምንም ባለማወቅም በማወቅም እዚህኛው በሳይክል መንገድ የተጓዘ ነው። ሳይክል ሲመጣ በዚህኛው መንገድ መጓዝ ስላለበት ሰው መራመድ አለበት። መንገድ አለ፣ ያው ያኛው መንገድ ማለት ነው። በዛ ማንኛውም ሰው መራመድ አለበት፣ መንቀሳቀስ አለበት። ይሄኛው ለሳይክል መንገዱ ለሳይክል መቶ መቻል አለበት። እግረኛ ብቻ የተሰጠ ተሽከርካሪዎች ሲመጡ ጥንቃቄ ማድረግ አስፈልጋል። ግራና ቀኝ ማየት አስፈላጊ ስለሆነ ግራና ቀኝ ያያችሁ ደግሞ ይሄ ሳር አለ ወደ ልማት ተሰሩ ሳሮች ላይ መርገጥ አለባችሁ። ሳሮች ሲረገጡ ይደርቃሉ። የከተማ ውበቱ ያንሳል። የጠፋ ስለሚሄድ ማንኛውም ሰው የዜግነት ኃላፊነቱን ይወጣል ለማለት ነው። በጣም እዛ ቤት ይሄዳችሁ ታጣቢ እዛ ገንዘብ ያላገኙ ሰዎች ካሉ ወደ ልማት ላይ ማታደስ ባሬ ለተደዛቱ ይሄ በእኛ መንገድ አይደል፣ ሳይክል መንገድ ነች። አዎ እቺ የሳይክል መንገድ ነች። ያ የእግረኛ መንገድ ነው። ከደረሳችሁ በኋላ በዚህ ተሻክሎ ማለት ነው ወደ ልማቱ የጋራችን ስለሆነ በጋራ አከባብበን ለከተማው ውበት አስፈላጊ ስለሆነ የሚሄደው ይሄደው እናደርጋለን። እንዲሁም የሆነ ነገር ስጡ አስተያየታችሁን ማለት ነው። አንዳንድ ስጡ። ይኸው እዛ ቪዲዮ እየቀረጸ ነው። እንግዲህ በእርግጥ አሁን የተሰጠን ትምህርት አግባብ ነው። ህዝባችን አንዳንድ ጊዜ ግንዛቤ ጥረቱ ሊኖር ስለሚችል በእንደዚህ አይነት ሁኔታ ህዝቡን ማስተማሩ ነው እና ምልክቶችንም ጎላ አድርጋችሁ የሚሰሩ የበለጠ ለህብረተሰቡ ግልጽ ይሆናል። አመሰግናለሁ።